ፍቅር ወደ ቤት ተመልሳለች። እንግዲህ ቤተሰብ ባለፈው ክፍል እንዳየነው ዳይመንድ ፍቅርን ለቋት ነበረ። ከባርኮት የተቀበለውን ብር ደግሞ ለአደይን ለመመለስ አደይን ጠርቷታል። እንግዲህ ለአደይም ደግሞ ያንን ብር ሰጥቷታል ማለት ነው። የእሷ ብር ስለሆነ እሱን ለማስመለስ ነበረ ፍቅርን ያገታት። ያንን ብር ደግሞ አንዱ ሳያስቀር ሁሉንም ለአደይ ሰጥቷታል ማለት ነው። ፍቅርም ደግሞ ሁሉም ውሸቷ ታውቋል ማለት ነው። አሁን ላይ እንግዲህ ባርኮትም ቢሆን አደይ ላይ ያደረግሽው ነገር ነው ሁሉ ያደረሰብሽ ብሏት ነበረ። እንግዲህ ፍቅር አሁን ላይ በጣም ተናዳለች ማለት ነው። ባርኮት ደግሞ ለአደይ እንግዲህ ስጦታ ገዛለት ማለት ነው። ቆንጆ ቀሚስ ገዝቶ ሰጥቷት እንውጣ ብሏት ነበረ። እንግዲህ ሲወጡ እወድሻለሁ፣ አፈቅርሻለሁ ብሎ ነግሯታል ማለት ነው። ዛሬ ደፍሮ ማለት ነው። ያው እዛ ጋር ግን አልተቀበለችውም ነበረ። እኔ እኮ እንደ ወንድሜ ማይ እንዴት ትለኛለህ? በጣም አዝኜ ባለው ብላ ነበረ ወደ ቤት የገባችው። ቤት ስደርስ ግን ለፍቅር ማንን አስፈቅደሽ ነው ወጣሽው አንቺ ደሃ ብላ ስታንቃት እንግዲህ አደይ በጥፊ መታታለች ማለት ነው። አደይ ግን ምን አስባ ይሆን? እኔ ካሁን በኋላ የባርኮት ፍቅረኛ ሁኛለሁ፣ እኔም አንቺ እኩል ነኝ፣ እዚህ ቤት ውስጥ እንድፈለሽ ልታደርግኝ አትችይም እያለችው ነበረ። ከኋላ ደግሞ ዴቪም ሰምቷታል። ግን ምን አስባ ነው? ዴቪ እንዳያስቸግራት ፍቅርም እንዳታስቸግረው አስባ ነው። እንደዛ ነው ይመስለኝ። ግን እዛ ጋር እንዴት እንደዚህ ትለኛለህ? ካንተ አልጠብቅም ብላ ነበር ጥላ የመጣችው። ቤት ስትደርስ ግን ፍቅርና ዴቭ ጋር እንግዲህ ካሁን በኋላ የባርኮት ፍቅረኛ ነኝ እያለች ነበረ። እናንተ ምን ይመስላችኋል? ሲል ውዶቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ስትበልልኝ አደይ ሰራተኛው አደይ ክፍል 37 ተለቋል ማለት ነው። ውዶቼ ገባችሁ? እዩ ፍቅር ዳይመንድ አግቷት ነበረ። ጓደኛው ቤት ስለያዙበት እሷንም ለቋታል ማለት ነው። የፈለገው ብርም አስገብቶለታል። እንግዲህ ብሩንም ተቀብሏል። ብሩንም የተቀበለው ደግሞ ለአደይ ብሎ ነው። የአደይ ሀቅ ነው ብሎ የአደይ ላብ ነው ብሎ ነበረ። እንግዲህ እሷን አግቶ እንዴት ታደርጊያለሽ እያለት ነበረ። ግን ለቋታል። ብሩንም ደግሞ ለአደይ ለመስጠት እንግዲህ አደይን ቀጥሯት ቀጥታ አደይ ጋር ሄዶ ብሩ ሰጥቷታል ማለት ነው። አደይ እንግዲህ አልቀበልም ስትለው ነበረ። በግድም ቢሆን ግን ሰጥቷታል ማለት ነው። በፊት ላይ ከፍቅር ሲቀበል ያንን ብር ያው የፍቅር ብር መስሎት ነበረ። የአደይ ደሞዝ አልመሰለውም። ይሄን ሲሰማ ግን እሷን አግቶ ብሩን ተቀብሏል። ያንን ደግሞ ብር መልሶ ለአደይ መስጠት በጣም ደስ የሚል ነገር ነው። እንግዲህ ከዚህ በፊት ለገንዘብ ብል ክዷት ነበረ። አሁን ላይ ደግሞ መልሶ ሰጥቷታል። እንግዲህ ክሷታል። እውነታም ወጥቷል። ፍቅርም እንግዲህ ተዋርዳለች ማለት ነው። ሁሉም ውሸቶቿ ታውቃበታል ማለት ነው። አሁንም ሸፋፍና እሷ ናት ያሳገተች ስትል ነበረ። ማንም አላመናትም ማለት ነው። ሌላ ደግሞ አደይ እና ዴቭ እንግዲህ ዴቭ አሁንም አደይ ስርስር እያለ ነው እንግዲህ እሷ ደግሞ ምን ልትቀበለው አልቻለችም። አደይም ደግሞ ይሄ ሁሉም ስቃይ የሚደርስባት በሱ ምክንያት ነው። ምክንያቱም ፍቅር እሱን ስለምትወደው ዴቭ ደግሞ አደይን ስለሚወዳት ዴቭን ትወስድብኛለች ብላ ነው እንግዲህ ሁሉም የምታሰቃያት። ዴቭ ደግሞ አደይን ይወድሻለሁ እያላት እንግዲህ ሁሌም እሷም ደግሞ ልትቀበል አልቻለችም። እሱም ሊተዋት አልቻለም ማለት ነው። ሊዲያ እንግዲህ ከወንድሜ ስርስር አትበይ፣ ከወንድሜ ራቅ እያለችው ነበረ፣ አስጠንቅቃታለች። ባርኮት ደግሞ ለአደይ ስጦታ ገዝቶላት ነበረ። እንግዲህ በዛሬ ቀን ስጦታ ገዝቶ ሰጥቷት ዛሬ እንውጣን የሆነ ቦታ እንሄዳለን ብሎት ነበር እንግዲህ የቀጠራት። ያን ልብስ ለብሳ ቆንጆ ሆና እንግዲህ ስትነሳ ሊዲያ ደግሞ ልትሄጂ ነው
እንደዚህ ቆንጆ ነሽ ያለቻት ነበረ። ከባርኮቴ ጋር ልወጣ ነው ስትለው እኔ ብላ ወደ ክፍሏ ጠርታ ጥሩ ነው ከወንድሜ ራስ ላይ ትወርጃለሽ፣ እሱ ባርኮት አንቺን መውሰዱ ጥሩ ነው እያለችው ነበረ። ለምንድን ነው ከወንድምሽ ጋር እንዳልሆን የማትፈልጊው ስትለው እንግዲህ ሊዲያ ከወንድሜ ማንም ሰው ጋር ፍቅር ግንኙነት እንዲጀምር አልፈልግም እያለችው ነበረ። አዴም ጥላት ወጣች። አዴም ከባርኮት ጋር ወጣች ማለት ነው። ያው ካፌ ቁጭ ብሎ እያወሩ ለምንድን ነው እዚህ የመጣ ነው ስትል ነበረ። እነሱን ተከትሎ ደግሞ ዳይመንድ እና ንጉስ እንግዲህ እነሱን ተከትሎ ወደ ነበረ ለምሄድ ሊሄዱ ነው። ንጉስም እንግዲህ ያፈቅራታል። ያው አዴ አትፈልገውም፣ ግን ያው እሱ እነሱን ተከትሎ ሄዶ እስከ ካፌ ድረስ እሱ እጇን ምናምን ስስማት እንግዲህ በሱም በቅናት ተነስቶ ሊሄድ ስል የያዘው እንግዲህ ዳይመንድ ነው ማለት ነው። ጠመቀ ሆኖ ግን የፍቅር ጥያቄ ሲያቀርብለት አልተቀበለችውም ማለት ነው። እኔ እንደ ወንድሜ ነው ማይ እንዴት እንደዚህ ትለኛለህ ብላ እንግዲህ ተቆጥታለች ማለት ነው። እዛው ነው ጥላ ወደ ቤት የገባችው። ወደ ቤት ስትገባ ፍቅር እንግዲህ ቁጭ ብላ ነበረ ሳሎን። እኔን እንዴት ሳታስፈቅጂኝ ትወጫለሽ እያለቻት ነበረ። ከባርኮት ጋር ስለወጣው ከአንቺ ፍቃድ አስፈልገኝም እያለቻት ነበረ። እንግዲህ ዛሬ ጀግና ሆናለች አደይ፣ በድፍረት ነው እያወራቻት ያለችው ማለት ነው። ተነስታ እንግዲህ እንደለመደችዋንም ስታንቃት አንቺ ደሃ እንዴት እንደዚህ ጠገብሽ ስትላት እንግዲህ በጥፊ መታታለች ማለት ነው። አደይ ቆርጣለች ማለት ነው። ከዚህ በኋላ እኩል ነን፣ እኔ ከዚህ በኋላ የባርኮት ፍቅረኛ ሆኛለሁ፣ ከወንድምሽ ጋር ፍቅረኛ ሞች ነን ስትላት በጣም ደንግጣለች ማለት ነው። ከኋላም ደግሞ ዴብም ሰምቷታል። ምን እያልሽ ነው? እየቀለድሽ ነው እያለት ነበረ። ሁሉም ደንግጦ አዎ ከዚህ በኋላ እኔ የባርኮቴ ፍቅረኛ ነኝ፣ አይለም እንደዚህ ላይ ይሁን እነሱ እንድተዋት ነው ወይስ እውነት ተቀብሏ ነው የሚለው እንግዲህ አብረን የምናየው ይሆናል። ሌላ ኤላና ለምለም እንግዲህ ጥሩ ጊዜ እያሳለፉ ነበረ። እቤትን ገብቶ ምግብ ሊበሉ ስል እንግዲህ ሊዲያ ደግሞ ሄደች ማለት ነው። እንግዲህ ከሱ ፍቅር እዟታል። ሊዲያም ከኤላ ቤት አትጠፋም ማለት ነው። እነሱ ደስታ ላይ ያሉ እሷ ስትመጣ አሁንም ለምለም ቀንታለች ማለት ነው። እንግዲህ የሚቀጥለው ደግሞ የሚፈጠረው እንግዲህ አብረን የምናየው ይሆናል። ውድ ቤተሰቦቼ ሰላም ሁኑልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ላይክ እያደረጋችሁ አበረታቱን። ሰላም ቆዩልኝ። ባይ ባይ።